የቻናል ቤተሰቦቼ እንዴት ናችሁልኝ? አሉኝ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ የምንሰራው አጂና ወይ ደግሞ ለፒዛ ለፈጣየር የሚሆነ አጂና እንሰራለን ማለት ነው። አጂና ወይም ልጥ እና የተጠቀምኩት ደግሞ ውሃ 1 ኩባያ ጨመርኩት፣ ዘይትም 1 ኩባያ ተጠቀምኩት። እንዲሁም ደግሞ ሱካር ግማሽ ኩባያ ጨመርኩት። ከዛን በኋላ ደግሞ እርሾ 1 ትልቁ ማንካ የሾርባ ማንካ ተጠቀምኩት ማለት ነው። ከዛን እንደዚህ እነዚህን አንድ ላይ እመታዋለሁ ማለት ነው። በከላታ ወይ ደግሞ በመኪና ወይ በእጃችንም ሚክስ ማድረግ እንችላለን፣ በእንትኑ ማለት ነው በማማሲያ። እና ይሄንን ሚክስ ካረኩት በኋላ ሌሎቹን ከ15 ደቂቃ በኋላ ጨምራለሁ። እኔ ግን ስለቸኮልኩት ሁሉንም ቶሎ ቶሎ ብዬ በአንዴ ነው እንትን ያልኩት፣ ቾክዬው ነበረና ስለዚህ ይሄንን አጂና እውነት ለመናገር ተጠቀሙት፣ በእውነት ሞክሩትና ታመሰግኑኛላችሁ ማለት ነው። እና በጣም ቀላል ነው። አጂናው ደግሞ ለፒዛ እንዲሁም ለፈጣየር እንዲሁም ደግሞ ለመነጌሽ የተለያዩ ነገሮች እንትን ስትሉ ትጠቀማላችሁ ማለት ነው። በጣም ለስላሳና ስፖንጅ ሆኖ ነው የሚወጣው። እና የተጠቀምኩት ዘይት ደግሞ ያው ወይራ ዘይት ነው የተጠቀምኩት። እና ሰብስክራይብ እያረጋችሁ አበረታቱን። እና እርጎም ተጠቀምኩት። እርጎም 1 ኩባያ ነው የተጠቀምኩት። እና አሁን ዱቄቱን 3 ኩባያ ነው የተጠቀምኩት። 3 ኩባያ ዱቄት እና ላይ ደግሞ ትንሽዬ ጨው፣ ትንሽዬ ሱካር ማንኪያ ግማሽ ተጠቀምኩት። እና ቤኪንግ ፓውደር ደግሞ 1 ትልቁ ማንኪያ 1 የሾርባ ማንኪያ ዱቄቱ ላይ ጨምሬያለሁ ማለት ነው። ከዛን እኔ ወዲያው ነው እንትን ያልኩት ስለቸኮልኩት። እናንተ ግን እርሾው፣ ዘይቱን፣ ውሃውን፣ ሱካሩን አንድ ላይ ከመታችሁ 15 ደቂቃ አስቀምጡት። ከዛም በኋላ ደግሞ የቀረውን ጨምራችሁ እንትን ትላላችሁ። እዚህ ጋር እየታገለኝ ነበረ እንትኑን የመኪናው መፍጫ ማለት ነው። እና እዛን ይሄንን እንቀይራለን ለእንትኑ ማለት ነው። ዱቄቱ ጠንካራ ስለሆነ አሁን ዱቄት ስንጨምር ስለምከብድ ሌላውን ቀየርኩት ማለት ነው። እና እዛን ዱቄቱን ጨመርኩበት። ዱቄት 3 ኩባያ ነው ተጠቀምኩት። እንዲሁም ደግሞ ሀሊብ ኒዶ ወተት ማለት ነው። ይሄው ማለት ነው። እና ይሄን ነው የተጠቀምኩት ወተቱን፣ ወይ ደግሞ ፈሳሽም ትጠቀሙ ትችላላችሁ። እና ወተቱም የተጠቀምኩት 1 ኩባያ ነው። እንዲሁም ደግሞ እርጎ ግማሽ ኩባያ ተጠቀምኩት። እርጎ ተጠቀምኩት። እርጎ ደግሞ በጣም ስፖንጅ እና ለስላሳ እንዲሆን ነው የሚያደርገው። አንዳንዶቹ አሁን እንቁላል ይጠቀማሉ። እንቁላል እንደው ያጠነክራል፣ አያለሰልስም ማለት ነው። እና ይሄ ደግሞ ቤኪንግ ፓውደር ነው። ቤኪንግ ፓውደርም 1 የሾርባ ማንካ ነው የጨመርኩበት ማለት ነው። እሱን ከጨመርኩት በኋላ በደንብ አመታለሁ ማለት ነው። እና በጣም ቀላል ነው። ደግሞ አጂናው እኔ እንዳልኳችሁ ተጠቀሙት። እውነት በጣም ምርጥ ነው። አብዛኛው ለፒዛ እና ለእንትኖች ለፈጣየር በጣም ምርጥ ነው በእውነት። እና ይሄንን በደንብ አንድ ላይ መተዋለሁ ማለት ነው። ለ5 ደቂቃ በደንብ እንደዚህ መተዋለሁ። እና እያያችሁ ያው አንዳንድ ዱቄት ውሃ ያነሳል፣ አንዳንዱ ደግሞ አያነሳም። በዚህ መልኩ እንደዚህ ሲሆንልኝ በቃ ለስለስ ያለ ጠንካራ መሆን የለበትም። ጠንከር ካለ ወተቱን ትንሽ ትጨምሩበታላችሁ፣ እንትኑ ከተጠነከረ ማለት ነው ዱቄቱ።
ወይ ደግሞ በጣም ለስለስም ካለ አንዳንዶቹ ውሃ ስለማያነሳ ዱቄቱም ትጨምራላችሁ። ከጠነከረ ደግሞ ወተቱን ትጨምራላችሁ ማለት ነው። አሁን በጣም ለስላሳ ነው፣ አይታችኋል አይደለ? በዚህ መልኩ ማለት ነው። እና ይሄንን ደግሞ በደንብ እንትን ብዬ በዚህ መልኩ ብዙ አልሰራውም፣ ትንሽ ነው የሰራሁት፣ ያው ፋሚሊም እንትን ስለሆነ እና ይሄንን ዘይቱን ከላይ እንትን ብዬበት ዘይት ነው ከላይ ረጨሁት ማለት ነው። ከዛ እሱን ክድና አርጌ አስቀምጣለሁ ለአንድ ሰዓት ማለት ነው። ለአንድ ሰዓት 10 ደቂቃ ነው። እኔ ትንሽ ቀዝቃዛ ቦታ ነበረ። እስከ 45 ደቂቃ እስከ 1 ሰዓት በቃ ይፈጃል ማለት ነው። እና ፒዛ በቀላል ቤት ውስጥ ሰርተን መስራት እንችላለን። ከበር መግዛት አያስፈልገንም። ምርጥ ማለት ምርጥ እንትን አጂና ነው ማለት ነው። እና ከ45 ደቂቃ ከ1 ሰዓት 10 ደቂቃ ነው የወሰደብኝ። እዛም በዚህ መልኩ ይሄ ለፒዛ ነው ያዘጋጀሁት። የተጠቀምኩት ደግሞ እዚህ ቤት ያው ብዙ እንትን አታክልት ምናምን አይወዱም እናንተ የምትጠቀሙት ከላይ እንትን በቆሎ የአታክልቶች ጨምሩ ትችላላችሁ። እኔ ግን ልጆቹ ስለማይወዱ የተጠቀምኩት ጅብን ብቻ ነው። የጅብን መዞሬላ እና የጅብን እንትን ነው የተጠቀምኩት ማለት ነው። እና እነዚህ ሁለቱን ተጠቀምኩት። ዘይቱን ትንሽ እያረኩት፣ ይሄ ደግሞ ለፈጣይር ይቀራ ነበርና ለፈጣይር አረኩት። ይሄ ዛተረና ዘይት አንድ ላይ እንትን ብዬ በጅብን ነው ተቀለልኩት። ውስጡን የፈለጋችሁት ነገር ሀሽዋ ማለት ትችላላችሁ። እኔ ውስጥ ያደረኩት ጅብን ብቻ ነው በውስጥ። እናንተ ደግሞ ቾኮላትም ከፈለጋችሁ ያው በዚህ መልኩ እንትኑ ፈጣይር በጣም ለስላሳ በጣም ተወዳጅ በጣም ልስልስ ያለ እንዴት ደስ እንደሚልና ተጠቀሙት። ሰርታችሁ ተጠቀሙት። ከበር ፒዛ አትግዙ። እና ሰብስክራይብ ማድረግ አትርሱ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱኝ። አመሰግናለሁ።